እንደምናምሽታችኋል። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ዮናስ ኃይለመስቀል ነኝ። ፊፋ ለ18 እንግሊዝኛ ተናጋሪ የአፍሪካ ሀገራት በአዲስ አበባ ስልጠና ሰጠም። ዛሬ በካፒታል ሆቴል በተካሄደ ሴሚናር ላይ ፊፋ አባላት ሀገራቱ ስለ አዳዲስ የገንዘብ አስተዳደራዊ ስርዓቶች እንዲገነዘቡና በየሀገሮቻቸው እንዲተገብሩ ነው ስልጠናውን የሰጠው። ፊፋ ቅርብ ጊዜ ፐርፎርማንሳችንን ኦዲት ሲያደርግ አምና በኢትዮጵያ ያለውን ኢኮኖሚ እንቅስቃሴ አጠቃላይ ፉትቦል በሜዳም ተገኝቶ አይቶ ነበር። በአጋጣሚ ኢትዮጵያ ስትጫወት አይቶ ነበርና ጊዮርጊስና ቡናም ሲጫወቱ አይቶ ነበር። የህዝቡን ለኳስ ያለውን ተሳትፎ በጣም ስታዲየም ሞልቶ እንደዚህ ሲዘመር ሲያይ ኢትዮጵያ ለፉትቦል ያላትን የፋኑን ወይም የደጋፊውን ጥሩ ሁኔታ በማየት አሁን ይህን ሴሚናር ራሱ ኢትዮጵያ ላይ እንዲዘጋጅ እያደረገ ነው ያለውና ይህ በአንድ በኩል አትራክሽን ነው፣ ኮሚኒኬሽን ሪዛልት ነው ማለት ይቻላል። ለምን መርጦ አዲስ አበባ ላይ ማድረግ ራሱ ትርጉም ስላለው። The objective of this seminar in Addis Ababa ስልጠናው በአፍሪካ የሚገኙ አባል ሀገራት አዳዲስ ስለወጡ የገንዘብ ስርዓቶች ግንዛቤ እንዲጨብጡ በማሰብ ተዘጋጅቷል። ከዚህ በኋላ በየሀገራቱ ያለ የእግር ኳስ አስተዳደር በአዲስ የገንዘብ አመራር ስርዓቶች መመራት ይኖርበታል። በመሆኑም አባል ሀገራቱ እነዚህን አዳዲስ መመሪያዎች በመረዳት ወደ ተግባር እንዲገቡ በማሰብ ይህ ሴሚናር ተዘጋጅቷል። financial assistance to expertise courses ዛሬ በማዕከላዊ ሰሜን ዞን በተደረገ የሴቶች ፕሪሚየር ሊግ ጨዋታ መሪው ንግድ ባንክ መከላከያን 8-0 በሆነ ሰፊ ውጤት አሸነፈም። ለንግድ ባንክ ከተቆጠሩ 8 ጎሎች 6ቱን ሽታይ ሲሳይ በማስቆጠር በ14 ጎሎች የኮከብ ግብ አግቢነቱን ፉክክር መምራት ትችላለች። የደደቢቷ ሎዛ በራ በ10 ጎሎች ትከተላለች። ሁለቱ ቀሪ ግቦች ያስቆጠረችው ረሂማ ዘርጋው ናት። ፕሪሚየር ሊጉ ነገ በሁለት ጨዋታዎች ቀጥሎ ይካሄዳል። 9 ሰዓት ላይ እቴጌ ከቅዱስ ጊዮርጊስ የሚጫወት ይሆናል። 11 ሰዓት ላይ ደግሞ ኢትዮጵያ መድን ከቅድስት ማርያም ዩኒቨርሲቲ ኮሌጅ። ወደ ውጭ ዘገባዎች ስናልፍ በህንድ ሱፐር ሊግ ኢትዮጵያው ፍቅሩ ተፈራ የሚጫወትበት አትሌቲኮ ካልካታ ለግማሽ ፍጻሜ ደረሰም። በሊጉ ከአንደኛ እስከ አራተኛ የሚወጡ ክለቦች በጥሎ ማለፍ ለሻምፒዮንነት ለሚደረገው ውድድር የሚያልፉ ይሆናል። አትሌቲኮ ካልካታ የመጨረሻ ጨዋታውን ከጎአ ጋር አድርጎም 1-1 አቻ በመለያየት ሶስተኛ ሆኖ ውድድሩን መጨረስ ችሏል። በጨዋታው ጎአ በኤድጋር ማርሲሎ ጎል መርቶ ነበር። ቢሆንም ፍቅሩ ተፈራ ራሱ ያስገኛትን ፍጹም ቅጣት ምት በማስቆጠር ክለቡን ለግማሽ ፍጻሜ አድርሷል። ፍቅሩ በኮከብ ግብ አግቢነት ፉክክር ውስጥም ይገኛል። ብራዚላዊ የቼና አጥቂ ኢላኖ በ8 ጎሎች ሲመራም ፍቅሩ ተፈራ በ5 ጎሎች በሁለተኝነት ይከተላል። በቀይ ካርድ ቅጣት 3 ጨዋታዎች ያለፉት ፍቅሩም የአመቱ የሊጉ ኮከብ ተጫዋቾች ምርጫ ላይም ከተካተቱ 5 የመጨረሻ እጩዎች መካከል አንዱ ነው።